ጓደኞች ነን። ከኛነት ጋር ሁኔታዎች የወደደን አንተኛም፣ አንጋባም፣ አንወልድም ከነ ባለቤቱ የሚል ጥሪም አይደርሰንም። ጓደኛ ነን። የምትወደኝ የምወድህ ለስያሜ የምከብድህ ምንድነን ግን ምን እንባል ብዬ አስቤ ያልጠየቅከኝ በሌላ መልክ ያላየሁ ጓደኞች ነን። ጓደኛ ነን። ደህና ነህ ወይ አይሉኝም ሰዎች ደርሰው፣ ስም የለንም ስማችንም ጓደኛ ነው። አይጠሩንም ክርስትና ወይም ማህበር ለየብቻ ሌላ ሰፈር። ከቀን ያጎደለም ሰላምታችን፣ ያልሰከነው ያሳቃችን። ፍቅረኛሞች ያስመሰለን ለምንድን ነው? የእኛ ስጦታ ተረስቶ ነው? አንተኛም፣ አንጋባም፣ በአንድ ጎጆም አንኖርም። ብቻዬን ነኝ ብቻህን ነህ፣ ብቸኞች ነን። ሀሳብ ዘፈን እንሰማለን፣ ምንም ሆነን ምንም አይደለንም። አልሳምከኝም አልሳምኩም፣ አልታቀፍኩም አላቀፍኩም። ቀን ያለኛ ከቶ አያልፍም። አሁን ፈራን፣ አሁን ዓለም ፈራን። ዓለም አየኝ፣ ዝምታ ውስጥ ጩኸት ዋጠኝ። ምንም ሳትሆን ለምን ከፋኝ? ልምዴ ደርሶ ዛሬም ፈራኝ። አይደለንም ለካ ብዙ ልፍነን። ሳንተኛ ቆመን ሄደን ከቀናችን የገዘፍን። ምንም ሳንሆን ምንም ሆነን። አሁን ገባኝ እኔ እናንተ ጓደኛ ነኝ። አወራኸኝ እውነት ገባኝ። ትዝታ እንጂ ምን እስካለኝ። እንኳንም አረጀ እርጅና ሲወርሰው ትዝታ ጣፈጠ። የበረደ ሲመስል በሙቀት ተዋለ። አይኖቼ ተላኩ ከኛ ጊዜ መዝገብ። ተነበበ ሳቄ ፍቅሬም ያለ ሰበብ። አስካካ ወራቱ ያለፍንበት መንገድ ቃል ነበረው መሰል ጥሎ እንዳይዛመድ። እንዴት ና አሁን ላይ በድሮ እድሜ ስናይ ያሳቀን ያስለቀሰን ያስከፋንስ ኑሮ መመዘኛ አገኘ በናፍቆት ተካቱ። ትናፍቀኛል ናፈከኝ እውነቴ ናፈከኝ ማርያምን። ናፍቆት ቢሉ እብደት ሽፋኑን የረሳ እንደው የለየለት። አባብዬ ያልተወው ሰውም አልሆንለት። እየሞቱ መኖር አይለቀስበት። አይገርምንም ታዲያ ትናፍቀኛለህ። አርጅተሃል ሲሉኝ ጎበጥ ስሞች ረሳ። ጺምህ ተንዠርግጎ ፊትህን አጠፋ። አይ ጊዜ አይኛ እየደጋገሙ ስምህን ጠሩብኝ። ተላወሰ ልቤ ትዝታ መጣብኝ።
ድቅና ለምስል ፈገግ አለ ሳቀ ትላንት መጣ ጊዜው ቤቱን ሰራብኝ ናፍቆት ወሰደኝ ተተረማመስኩኝ እድሜ አመሻሽ ላይ ትላንት የነጣ ጤምህ ላይ የጠቆረ ጥለት እርድናህን አንተው ራስህ አውጋኝ በአንተ ነው እድሜ ችሎ የሚረሳኝ እናም እንኳንም አረጀ እናፍቃለሁ። ጨርሰው ብዙ ለፍተው ብዙ ገብተው ብዙ ወጥተው ከዛ ባለቀ ሰዓት ደግሞ ያ ኢንካም አይገኝም እና ሪል ኢንካም ራሳችን ላይ የምንሰራው ልጆቻችን ላይ የምንሰራው ጤንነታችን ላይ የምንሰራው ነው እና ይሄ ደግሞ አንዱ ነው። በጣም ቴንኪዩ ስለመጣችሁ ወደፊትም ስለምትመጡ እናመሰግናለን። በጣም አጠር ያለ ግጥሞች አሉ እንደሚከተለው አቀርበዋለሁ። በመሀል ርዕሶችን እናገራለን። ትዝታ ሰከንድ ደቂቃውን ቀናት ሳምንታቱን ወራት ዓመታቱን ካቻምና ድሮውን የቅርብና ሩቁን ደስታና ሐዘኑን ጥላቻ ፍቅሩን በማይታይ ጽፎ ካምሮ ለጥፎ አይነካ አይዳሰስ አይሰርዙት አይታደስ እስትንፋስ ሳይኖረው ሕያው ግዑዝ ምስል ያለው ክንፍ ሳይኖረው በራሪ አየር ሰንጣቂ ተሻጋሪ እግር ሳይኖረው ተራማጅ ቢሸሹት እንኳን አሳዳጅ ጉልበት ሳይኖረው ኃይለኛ የጀግኖች ጀግና አንደኛ ብሌን ሳይኖረው ተመልካች ካሳለፉት ጋር አሟጋች አንደበት ሳይኖረው ተራኪ የመንፈስ ቀያሽ ጥማርኪ ተዋናይ ሳይኖረው ቲያትር ታሪክ ገጥሞ የሚያስቀምር ሕግ ሳይኖረው ሐቀኛ ለራሱ ፈራጅ ለራሱ ዳኛ ባሻው ሰዓት የሚከሰት በራሱ ዜማ በራሱ ቅኝት ና ብለው የማይጠሩት ሂድ ብለው የማይሸኙት የዘመናት ታሪክ ብልጭታ ትዝታ ነው ትዝታ። የወረት ፍቅር በርቶ የሚጠፋ የታይታ ትስስር ዘልቆ የማይጸና ውሎ የማያድር እሬት የሚያፈራ ጸጸት የሚከምር እረመት ያቀፈ የኩነኔ መዝሙር ከሆነማ ፍቅርሽ እንፋሎት የሌለው በአፍንጫዬ ይውጣ አብሮነት ምንድን ነው? ደረቅ የሚያስቀሽት የሚያሸምቅ ቁጭት ሸቀን የሚያስወርስ ጭንቅን የሚያስቀንት አቅል የሚያሳጣ መጅን የሚሰብር ቡላድን የሚወልድ እርሳስ ጥይት አረር ከሆነማ ፍቅርሽ ጢሱ የማይታይ ወረትሽን ይዘሽ ውጪ ከልቤ ላይ።
እድል አብረው አድገው አብረው ኖረው ባዘን ደስታ ዘመን ቆጥረው በእውነት ፍቅር ተደጋግፈው በአንተ ትብስ ተቻችለው ኖረው 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 እድል ሲበረታ ወደ አንዱ ሲያደላ ጥጥን ከጥጥ ፍሬ አስለየው በመላ ጥጥ ተነድፎ ሲፈተል ሲባዘት ክብር ተሸልሞ ሲቆጠር ከንብረት እድል የሸቀበው ፍሬ ገደቢሱ ለምጣድ መሟሻ ሆነ ለራት ጉርሱ። ድሮ እኔ ታውቀው ልብ ነበረው ቀልብ ያበጀ በሃይማኖት የታጠረ በባህሎት የደረጀ ከዕለታት አንድ ቀን ዩሊታን ስናጣ ልቡን ብፈልገው እንደኔው አጣሁት አጥፍቶ ጠፊ ነው። ትዕግስቱ ቻይ እንደ መሬት ምሕረቱ ነገን ያኖራል። አፉ እንደ ሕፃን ይጣፍጣል ይናፈቃል እናፍቃል። መቼ ማትናፍቂ አትሉኝም ፈልጌ ደግሞ አልናፍቅ ማነው ትዝታ የማይኖረው ያደገበት ቄ ብሪድ እናፍቃለሁ። እናፍቃለሁ ትዝታ አለኝ የማይመዘን የማይለካ እዚጋ ይሻላል እዛ ጋ ሰው አለ ሰው የለም ቦታ መረጣ በጫካ ይህ ጉቶ ይሻላል ያዛፍ መቆሚያ መቀመጫ ዱካ። ያኔ በኔ ጊዜ ሳሩስ ቢሆን መች ሳር ብቻ ጨረቃ ከፀሐይ ትደምቃለች ለጨለማ መፈከቻ። ሹክሹክታው ከጥበብ ይረቃል ለሚሆነው መሆኑን አጣለው። አሁን እንኳን እንዲህ ርቄ ደረቱ ላይ ሆነች ሳየው ደስታውን ሳስበው ይመቸው ነው ብለው ማንሱን ይበድላል ማንበሱስ ይጨክናል። የሱስ ልብ ነው ከልቡ ጥሎ የሚሸሽ የሚሄድ መቼም ስጋ ባዳ ነው በዋለበት እንኳን ቢለምድ የኔ ነፍስ የዋህ ነው ፍቅሩን ይዘክራል ደህና ሁን ብሎት ሲያመነዥገው ያድራል። ድሮ እኔ ሳውቀው ክንፍም ነበረው የቱ ጋ ነሽ ብሎ መልሴን ሳልጨርስ ከተፍ ይላል እንደ ማርያም ፈረስ። ከዚያስ ነፍስ ውጪ ነፍስ ግቢ ለአምላክ ከበሮ ለወዲያኛው ልቢ እንዳልሞት እንዳልድን አርጎ ተንጎማሎ ይሄዳል ጅንን እያለ ከፍ እያለ እየተንጎማለ። አሁን በአንቺ ጊዜ ሰውየው እንዴት ነው? ስሚ ታሪክ በጎረምሳነቱ ነበር የማውቀው ጨዋነቱ አይኑ ሲመሰክርለት መንቀባረሩ ውበት ሆኖ እያለ ማንንም ያልኮረጀ ማንንም ያልመሰለ ያኔ ነው የማውቀው ያኔ ነው ድርድር ልቤ የላላ ያኔ ነው ያጣሁበት መላ። ታዲያ እንዳፈቀርኩት ሲገባው ተፈቃቀድም ዘራፏል የአባቴ አምላክ የወንዶቹ የጀግኖቹ ልክ ዘራፍ። ግን አንዳንዴ በሰው መሃል የማይገባው ገብቶ የሚውል አይጠፋም አይደል? አይሰው ወይ ሰው ይባስ ብለው የፍቅሬን ነገር
ነገር ጊዜ በወር ለክተው ለእሱ ያዘኑ መስለው እኔን ወረተኛ አድርገው መድረክ ሄጃ አጉል ጨዋ ከንፈር ይመጣል ከጀርባው ሲመጥኑ እሱም ዓለሙን ይቅጭ አቀፌው ነው የምጠብቀው ሞት ባገሩ ቢፈነጭ። እሱም እንደኔ ነበረ ሞት በከሰዓት ቢቀጥረው ጠዋት ከደጃፍ የሚቆም እንዲያ ነበር ያኔ የእሱ ምኞት። በእኔ ጊዜ ዓለም ነበር በአንቺ ጊዜ እንዴት ነው? አሁን እንኳን እንዲህ ርቄ ደረቱ ላይ ሆነሽ ሳስበው ደስታውን ሳስበው ይመቸው ነው የምለው። መቼም የባህሪው ነገር አምላክን በሚፈራ በዋህ ሀገር ሰው ብንመስለው እውነቴን ነው የምለው። እውነትሽን ነው ደግሞ ከሞት በኋላ ላለ ህይወት በጸሎትሽ መሃል እንዳታጭው የልመናሽ ርዕስ አድርጊው። ሲገባው ነው ግን ያኔ ድሮ እኔ ሳውቀው ከእግዚአብሔር ቁጣ በቀር ህመም የማያውቀው። አሁን በአንቺ ጊዜ ሰውየው እንዴት ነው? እግዚአብሔር ይስጥልን። በጣም እናመሰግናለን። ሁለት የመጀመሪያ ግጥም የኔ ነው። አሁን ቸርነት አሁን መጨረሻ ያነበብኩት ወደ ወንድ ቀይሬው ነው እንጂ የቸርነት ገጣሚና ሰዓሊ ቸርነት ወልደማርያም ነው። አመሰግናለሁ። እሁድ የቁጠላ ስለጋ ምድርና ሰማዩ ሲዞርብኝ ነጋ። ሰኞ ራሴን አሞኝ መስሪያ ቤት ገብቼ ከአለቃዬ ጋር ዋልኩኝ ተናንቼ። ማክሰኞ ዕለት ሚስቴ ከሆስፒታል ሄዳ ታክሲ ይዟት መጣ መንታ ልጆች ወልዳ። እሮብ አራስ ጥሬ የመጣሁት ጠጅ ጢምቢራ እስኪዞር ኮበኮብኩት እንጂ። ሕገ ሰካራም ከበቀለ ወያ ነገሩ ነው እንጂ አረቄ አያሰክርም። አሳሪ ከሌለ ገመድ ሰው አያስርም። ወዳጅ ዘመድ እንጂ አፈር ሰው አይቀብርም ይላል የሰከረ። አረቄ ቤት ሆኖ መተዳደሪያ ጉን እያዋቀረ እንደ ሰካራም ሕግ እንደ ሰካራም ወሬ አረቄ ቤት ሆኜ አረቄ እየጠጣው በነገር ሰክሬ ስለ ሰካራም ሕግ ላውራ ሽባ ፍቅሬ። ሐሙስ ቢላስዬ ደም ላፈስ የዶሮ እሽንት ቤት ገባ ሲያመልጠኝ ተሩሮ። ዓርብ እንደ ልማዴ ዘጉቤ ገብቼ ሳጣጥር አደርኩኝ ሌላ የትቼ። እዚህ አረቄ ቤት ከተሰበሰበው የሰካራም አበል ስሙን የማላውቀው ሰካራም የሚባል አንድ የሰከረ ሰው እንደተናገረው መልሱን ጠጣንበት በሚለው ሕግ ነው የሚተዳደረው። ለመብራት እያሉ ገንዘብ እያዋጣን፣ ለመንገድ እያሉ ገንዘብ እያዋጣን፣ ለኮሪደር ልማት ውሃ ገንዘብ እያዋጣን፣ ለመብራት እያሉ መብራት እየጠፋ ለምን ውሃ ጠፋ እንዴት መንገድ አጣን ብሎ ከመጠየቅ ሳይሻል አይቀርም መልሱን ጠጣንበት የሚል ሕግ ማጽደቅ። እሁድ በሳምንቱ እዛ ቤት ሄድኩና ታዝዬ ተመለስኩ ክትክት አልኩና። ወንጀለኛው ሁላ ዳኛውን ጠብቆ ገንዘብ ካቀበለ በሺህ ምስክር ፊት የመሰረትከው ክስ ውድቅ ከተባለ ለምን እንዴት የሚል የከሳሽ ጥያቄ መልስ ካልተሰጠው በሰካራም አንቀጽ መልሱን ጠጣንበት የሚለው ሕግ ነው የሚረጋገጠው። እንደ ሕገ መንግሥት ተፈጻሚ ቢያስር ባይታሰር
መልሱን ጠጣንበት ብሎ ያጸደቀው ሕግ አለው ሰካራም። እንደ ሰካራም ሕግ እንደ ሰካር ወሬ አረቄ ቤት ሆኜ አረቄ እየጠጣሁ በነገር ሰክሬ እኔና አረቄ ቤት ምን እንደወሰደኝ እኔን መጠጥ ቤት ማን እንዳስለመደኝ እባክሽን ፍቅሬ ይህን አትጠይቂኝ መልሱን ጠጣሁበት። ምንም አይደንቅንም ማንም ስማችንን በየአደባባዩ እያነሳ ቢጥል የፊንፊኔ ልጅ ነን ያራዳ ቅምጥል። የያዝነው ቢበተን ያቀድነው ቢበላሽ አንመጋመግም አንጨቃጨቅም እናልፋለን በላሽ። በጎጥ አንከለል በብሔር አናምንም በዘር አንመካም። ችብሰን ሲሚንቶ እንጂ ሴራ አንፈተፍትም ነገር አናቦካም። መጠሪያ ለማግኘት አናጎበድድም አንልከሰከስም። ብራንድ ነውና ሸገር የሚለው ስም ቤታችን ቢፈርስም የዘመመ ጎጆ ደርሶ ባይቃና ዝናብ ፀሐይ ችለን እንኖራለን እንጂ ወቅባቱ አንቀና። ጦር ሰብቀን አናውቅም ክላሽ ፈንጂ የለን ይሄን ማንም ያውቃል። ጓ ለሚልብን ግን አሽሙር ከጀመርን በተረብ ይወድቃል። እንዴት እንደሰሩት እናውቃለንና እንዴት እንዳመጡት እናውቃለንና እሳት አንለኩስም ጎጆ አናቃጥልም። ጉልበታሙን ሁሉ በሳቅ ጨዋታ እንጂ በስለት አንጥልም። ወይ አራዳ አራዳ ወይ አራዳ አራዳ ወይ አራዳ አራዳ ወይ አራዳ ስንጨብስ በሙድ ነው። በዘፈን ስንጨፍር ቃሉ ባይገባንም ትርጉሙ አይገድም። እናስነኳለን በጉራጌኛ ላይ ትግርኛ ደርበን። ሲመሽ ተንገዳግደን ወደ ቤት ብንገባ ጠዋት እነቃለን በማለዳ ብስራት። ድግሪ በጫንበት ቀጣሪ ባናገኝ ዱርያ ስልም ታክሲ ተራ መስራት። እና ምንሼ ነው የሰው ማንነቱ በልብስ የምትገምች በጨርቁ የምትለካ። አቦ ቀጥል ንካ አገሩን ይወዳል ግብር አታታ ታክስ አያጭበረብር። አራዳ እርድናውን ከአባቱ ወርሶ እንጂ አልገዛውም በብር። ለእናቱ ማለት ነው የሩብ ግማሽ ቡና ሳይገዛ የሆነ ቲክ ከጋበዘ ጀለስ ተርቦ እያየ ቅርቃር ጨላ ከያዘ ባህልና ወግ ካላከበረ ግፍና በደል ካልፈራ እኛ ጋር የሰፈር ስሙ ስግጥ ያለ ኩንታል ፋራ።
የሄደበት ሀገር በሙሉ አራድነቱን ያጋባል። ንዋይ ብቻ ያከማቻል፣ ገንዘብ ብቻ አንዳንድ ሰው። አራዳ ግን ተቻችሎ መኖርና ከራስ ቆርሶ ማካፈል ነው ለልጅ ልጁ የሚያወርሰው። ለራስ ብቻ መኖርማ ይሄን ያህል አያለፋም። የሚያጎርሱት አፍ ከሌለ ብቻ መብላት አዋ አይለፋም። የሚጠራ የቅንነት ዓለም ልክ እንደ ተራራ የገዘፈ አቋም ከሐቀኞች ጋር የሚያስተሳስርሽ የውስጥ ውበት ማየት ሁሌ የሚማርክሽ ከገንዘብ ሰው ማትረፍ ልምድሽ ያደረግሽው ቅዱስ ሐሳብ እንዴት ነው የጀመርሽው? የወደድሽበትን ልብሽን ወደድኩት፣ ተስማማው ካላማሽ እኔም ተቀበልኩት። ሰነፍ በዚህ በኩል ታሪክ ያጠለሻል፣ ሰነፍ በዚህ በኩል ታሪክ ያሻሽጣል። ጀግና ሰው እንዳንቺ የወጣው ቢያወጣ ቀን ከሌሊት ደክሞ ታሪክ ያስቀጥላል። እንደ ሻማ ቀልጠሽ አንድም ብርሃንሽ ጨለማን ያበራል፣ ሁለትም በሳቱ ታሪክ ይነደፋል፣ ትውልድ ይቀረጻል። እሳት ለረገጠው ያቃጥላል እንጂ መች ምቾት ይሰጣል? መች ይላል ወዳጅ ሰው በደል በዝቶበት እንኳንስ ስለሰው ስለ ራሱ አቅሟል ልቡን እያመመው። ምን ይሉት ጽናት ነው? ምን ይሉት ጀግንነት? ለነፍሱ የማይሳሳ የጀግና ተብሎ አንቺ ውስጥ ያለው እውነት ተወልብሎ አሁን በዚህ ዘመን ወድቆ እውነተኛው ሐሰት ቦታ አግኝቶ በሚዘውርበት ህዝቡን በሚነዳው አታስቢ ተይው አልልሽም በቃ ብዙም አትታይም እውነት አሸብርቃ። አባቶቼን ብሎ ታሪክ የሚያደርሰው ስሙ ይገናል።
የጀመርሽው ዓለም እንግዳ የሆንሽበት ይጠይቃል ትዕግስት እድሜና ዘመንሽ የሚፈተንበት። ልብ በይ እህቴ ወደድሽም ጠላሽም ትጥቅሽ ይፈተናል ከእውነት አታመልጭም። ረመጥ አለበት አመድ ነው ተብሎ የማይቆምበት። በጀመርሽው ዓለም ዘልቀሽ ቀጥይበት። ወርቅ በተፈጥሮ አይፈራም ፈተና። እሳት ቢንቀለቀል ችሎት ያልፋል። ለራስሽ ቃል ግቢ ወይ ቃለ መሐላ ለጀመርሽው ሕይወት ላቴ ወደ ኋላ። ነሐስና መዳብ ያዙ ይንቀጥቀጡ ሾልከው ይወጣሉ ብረት የሚያመጡ። መፍራት በእነሱ ያምራል ከሰልፉም ቢወጡ። ለገበያ አይገድሽ ህሊናሽ ነው እንጂ የቆምሽለት እውነት ይበልጣል ከፈንጂ። ገብተሻል እንግዲህ ወደ መሃል ሜዳ ስልት እንዳትቀይሪ። ልክ ነው ጨዋታ ልክ ነው ጨዋታ። እውነት ተክል ኖሮን አየር ውሃ ካለን መሬት ላይ ካረፈ ይጠልቃል አይጠልቅም። ልፉ ብሎን እንጂ አያጠያይቅም። የታመቀ እውነት ወቅት እየጠበቀ መፍሰቱ የማይቀር ነው እያጥለቀለቀ። እስከ መቼ ድረስ እውነት ይታመቃል? የቀበርሽው እውነት በጀግና ይፈነዳል። የማይዘጉት ጅረት የማያቋርጡት የእድሜ ልክ ሸክም ነው የማይችሉት የማይሉት ቢሆን አሁን ተውኩት። ከልብ ጀምረው ከአይምሮ የማይዘጉት አንድ ጥይትና አንድ አንቺ እስክትቀሪ የማትላቀቂው ዓላማሽ ከባድ ነው። በሀሳብ ዓለም ነው የምትታኮሽ። ማን ያቁመው? ሊቁ ዘመን በጊዜው ሰልጥኖ የምድር ፍጥረታት በጀርባው ላይ ጭኖ ለአንደኛው አድሎ በአንደኛው ጨክኖ ሌት ተቀን ይበራል። አሮጌን ይጥላል አዲሱን ይተካል። የፊት ፊቱን እንጂ መቼ ዞሮ ያያል። እርጅናም አይደፍረው የዕድሜ ዲግሪ ጭኗል። መች ደከመኝ ያውቃል ዘመን ይራመዳል ዘላለም ይነግዳል። ደሞ አረጀ ሲባል ራሱን ይወልዳል ከአዲስ ይዛመዳል። አዲሱ ከዘመን ተጣብቆ አብሮ ሄዶ ርቆ ባለፈው ላይ ስቆ በዕድሜ ገደብ ሲቆም ዘመን አይጠብቅም። ዘመን ጥሎ ሲሄድ ይቀራል ከመንገድ። ስሙም ተቀይሮ አዲሱ ተሽሮ አሮጌ ይሆናል እንዳለፉት ያልፋል። ዘመን ግን ይሄዳል። የዛሬው ንዴቴ የሚያንገበግቡት አረቦቹ ቀሚስ ለባሾች
ነዳጅ የሚያወጡ ሀብት ያጠመቃቸው በቪዛ የሚያስመጡ የሚቀጥሩ ናቸው። ለይተው ያላዩ ሰውና እንስሳትን በአይነቱ ያሳዩን አሰቃቂ ሞትን ከሞት መላእክቶች በሽርክ የሚሰሩት የሳጥናኤልን ጥሪ የሚያስከብሩት የዘመኑ ማብቂያ 666 በግልጹ ለአውሬ ምስል የሚሰገድበት ሀገረ ሲኦል ነው፣ ሀገረ ገሃነም፣ ሀገረ እንጦሮጦስ የጥንቱ ደሃ ጦስ። ስንቱን እንቁጠረው? በስንቱ ተጠቃን? በስለት በቃታ ስንቱ እጁን ጫነብን? የማን ያለህን በል ማንን እንጣራ? ጠንከር ያለ መንግስት ፈጣሪን የሚፈራ አሰልፈው ወስደው በሺ የጨረሱን በድሃ ሬሳ ላይ ቆመው ሸለሉብን። ቃታ አንድ ላይ መሳብ ተለማመዱብን። ክንዴን ቅመስ የሚል ሀገር መንግስት እንኳን ለጊዜው ባይኖረን የአቅመ ደካማ የድሃ ሀገር ሰው አንዱ የአሜሪካ ጋዜጠኛ ሲሞት ዓለም ተጣበበች በዜና በኢንተርኔት። ወሬው ሲሆነ ሀብታሞች ሲነኩ ሀያላን ሀገራት መንግስታት ተንኳኩ። የዚያች የምስኪኗ ልጆች ሲጨረሱ በአረቦች ምድር ላይ ሬሳ ሲያምሱ አሰልፈው ወስደው የአናታቸውን ቅል አርደው ሲጥሏቸው ሌላን ለመበቀል ከዓለም መንግስታቶች ማን ነበር ያለው መብታቸው ተገፏል? እነሱም ሰው ናቸው ያለን ነበር እንዴ? ከሰው ይቆጠራል? ድህነታችን ነው ከዝንብ ያሰለፈን። እኛም ተቸገርን አትውጡ እንዳንል ስደተኞች ሆነን ስደትን ማቃለል ለምን እንኳ ይባል። በቃ ሲመራቸው በቀን አንድ ጊዜ መብላት ሲከብዳቸው፣ ቤተሰብ ሲታመም እጅ ሲያጥራቸው፣ ቢሮአቸው ሲዘጋ የባለስልጣኖች፣ ፊታቸው ሲጠቁር የሀብታም ዘመዶች አይዞሽ የሚልና የሚዳብሳቸው፣ በሀገሩ ሲጠፋ ፍቅር የሚሰጣቸው፣ ከመኖር ባለፈ ሞት ሲናፍቃቸው ይዞታ ቀይረው ድህነት ከሚባል ትንቅንቅ ጨዋታ አሸናፊ ሆነው ለመቀየር ቦታ ባይሆን ስንመክራቸው ግንዛቤ ብለን ስናስጨብጣቸው ከመሞት መሰንበት አትሂዱለት ለሞት ወደ አረብ አትውጡ አውሬው ከገዛበት የሞት መላእክቶች ቢዚ ከሆኑበት አገሩ ይጣራ ሁኔታውን እንይ የሄዱት ከርመዋል በነፍስ አለም ይታይ ብዙ አትርፈዋል ብዙ ስፍራ ያገኙ
የኖሩት አሉ ወይ ልክ እንደተመኙ? ግዴታ ለመሄድ ማየት የለብንም፣ መጠየቅ ይሻላል። ይችላል የሚመለሱት ጠቅላላ አድርገን አንዴ ስደትን በሙሉ መከልከል አንችልም። ማናችሁ ይላሉ እናቱ ገበያ ደግሞ የሞተችበት እኩል ያለቅሳሉ። መቼ ነው የምትመጪው ናፈቅሽኝ እያሉ አሁን ከኛ መሃል ስደት ይብቃ ቢባል ወደ ሀገር ብንገባ ስንት ሰው ይቆጣል? ገንዘብ እየላክን እናት ተረድታለች፣ አባት ተደግፏል፣ ቤተሰብ ረድተናል፣ ልጅ አስተምረናል፣ አገር ቤት ቆጥ የለን እዚህ ቤት ሰርተናል፣ እንደተመኘነው መኪና ቀየርነው፣ አሁን ሰልችቶናል። ካምፓኒ የከፈቱ አይጠፋም፣ ካምፓኒ የከፈተም አይጠፋም ሞልቶለት። ስደት ለጠቀመው ሲሳይ ለሆነለት ወጥቶ ያስወጣ ሰው አለ የጀገነው፣ ስንቱን ምስኪን ድሃ ወክሎ የቆመው። እግዚኦ ፈጣሪ ወደ አንተ መተናል፣ ነገሩን ባንችለው ጽዋችን አፉ ላይ መቼ ነው የሚሞላው? ከዚያች ምስኪን ሀገር መርገሟ ተሰብሮ በተጨቆነና በተነቀነቀ መስፈሪያ ተሰብሮ እንደ ሀገር እንደ ሕዝብ የበረከት ቃሉ በእኛ የሚሰራብን አንተው ጋር መተናል። በላንተው ሰውረን፣ ብትቆጣም አንተው ብትመክረን ይሻላል። ስጋ ለባሹ ጋር እስቴም ማተናል። ወይ ቀጠሮ ስጠኝ መቼ ትመጣለህ? ማራናታ ልበል እውነት ታምነኛለህ? ምን ይሁን ጸሎቴ አንተው ምረጥልኝ። ዛሬና እንዳልልህ አልኖርኩም በቃልህ ምጥ እየሆነብኝ ለእህቶቼ መድረስ ጸጋው ከጎደለኝ ከሰማይ አብልጦ ስጋ ከጠለፈኝ ያልዳኑትን ነፍሶች ሲታይ ብዛታቸው መቆየትህ መልካም እድል ነው እላለሁ። ዘመን ጋር እስጢፋኖስ ላለው ስቃይ ሲበዛበት ነፍሴን ተቀበላት በክብር የእሱን ነፍስ እንደተቀበልካት ሳልነቃ ተኝቼ ሳላውቀው ነገሬን ሳልማቅቅ አልጋ ላይ ሳልያዝ እግሮቼን ህዝቡን ካላሻገርኩ ካልጠቀምኩኝ ልምጣ ራሴን ላግኘው እባክህ አንተ ጋር መልሶ ላይጨልም እላለሁ ነጋ።